ከላይ ሆና በጥፍ ወለ ተጋደልነ የለም ገደለች ይበል አንዱ በላይ አንዱ በታች ከዚያ በኋላ ለተጋደልነ ነው ታውቆ የለም ለተጋደልነ የሚለው ምንድነው? በአገር ቤት ምሽት ሲደበደብ አንዳንዱ ስላት አለው በጣም ብልሆች ናቸው። እራት በልቶ ምን ተብሎ ጉላና ተወርዶ ነው ምሽት እንደበደብ ገላጋይ እንዳይገባ በኋላ ሴትዮ ይታለች ቤት የዘጋች ከብታታልና ለተቀላቀለ ሄዶ ቤት ከብታ አይለቃትም። አየው እንደ ግብግ ሳነሳነሁ በጣም ተቀላቀላለች ማለት ከላይ ሆና በጥፍ ወለ ተጋደልነ የለም ገደለች ይበል ገደለች ይበል ተጋደልን ነው። እና እንዲህ ያሉ ነገሮች አሉ ትምህርት የሚሰጡ። ትምህርት እኮ መጽሐፍ ብቻ ማንበብ ነው እንዴ? አይ ማነብነብ ይባላል። ያ ወይ ደግሞ ከስራዬ ካዋልኸው ጥንት ኢትዮጵያውያን እንዴት ነው ልጆቻቸውን የሚያሳድጉት? ብዙ ታሪክ አለው። እኔ ያደጉበት ግን ጭቃባ ትንሽ ገልብጬ ጧትን በል የለ ምን የለ እራት ሲበሉ ውሃ ቅርበን የእጅ ውሃ ቅርበን የእግር ውሃ አጥበን እግራቸውን እያጠብን ኮላዝ እያበላን ቁመን እራት እያበላን ከብት እየጠበቅን በጎችን፣ ፍየሎችን፣ በጎችን፣ አህዮችን፣ ፈረሶችን እነዚያም ሁሉ ተነስ አገናኝ እየተባልን ላሞችን አገናኝ ማለት ጥጃና ላም አገናኝተው ወተት ለም ማለት ነው። ይህ ሁሉ ትንሾች በትንሽነታችን ነው። ዩኒቨርሲቲ አንደኛ ደረጃ ሁለተኛ ደረጃ ዩኒቨርሲቲ ወይም ውጭ ሀገር ስደት ምለው አይደለም። የተፈጥሮ እውቀት አድዋ የተሸነፈው ሳይንስ ተምሮ ነው። የተፈጥሮ እውቀት ነው። ይሄ አገርን እንዴት እንደሚወዱ ተምሮ ያልተማረ እንደው ላይ በሉ ልትማር ትችላለህ። የምታግበሰብሰው ምን ዋጋ አለው? አንዱ ይበቃል ከሰራህበት። ስንፈላ አገር ቤት እንግዲህ ታላላቆች ጋር ስንጣላ አፈሩን ድንጋዩን ሁሉ መሸከም ነው። የፍላት እንትን እኮ ነው። ትዝ ይለኛል እቅፍ ሙሉ እንትን ማስፈራሪያ በአንዱ ብመታ ይሆን ነበረ። የፈሪ ዱላ ይባላል። እንዲህ ያለ እንትን የፈሪ ዱላ ነው። አሁን ያንንም ስንጀብት እንዲህ በዚህ ብነግድ በዚህ እንትን በዚህ ብነግድ በዚህ ብማር የፈሪ ዱላ ነው። አንዱን ብቻ 9 ዳቦ ከመላስ ነው። አንዱን ብትበላ ይሆናል። 9 ከመላስ አንዱን መብላት ውሳኔ ያስፈልገዋል። ማንኛውም ውሳኔ ጠይቃል። ታጥቀ መነሳት ነው። በአንዱ ስራበት አንዳንዱን ነው ማቸነፍ። ዓለምን ብትገዛ ትወዳለህ። አንግሰኝ ብትል አይሆንም። አንድ ጃን ሆይ አንድ ነገር ልንገርህ እስኪ እንደው ጃን ሆይ ሲመጡ ከስደት በደብረ ማርቆስ ነው የመጡት። ታዲያ እዚያ ስታይ ሲጋበዙ በላይ ዘለቀ ነው ስለተቀበላቸው ነው ታሪኩነት እና እዚያ ጃኖ ጥቁር የወይን ፍሬ ጥቁር የመሰለች ናት። የራስ ኃይሉ አገልጋይ ናት። በዚያን ጊዜ ባሪያ ነው የምትባለው። ባሪያ የሚለውን የምን ያልሁት በአላያ ብዬ ተረጎሞቱ እንደው ነገር ምን ብላ ዘፈነች? እንደኔማ ቢሆን እንደ ልቡናዬ ራስ ኃይሉ ባየ ንጉሱ ሽማዬ ተመልክ የሚኞትን ነገር በሌለ በንዚል እየሞሉ በ10 ሰዓት ወደ ደብረ ማርቆስ እየሄዱ እሷን ለመንከባከብ ምኞት ራስ ኃይሉ ንጉስ ባሌ ራስ ኃይሉ ሽማዬ ትል ይገሏታል። ኃይለኛ ሰው ናቸው ራስ ኃይሉ እና እንዲህ ያለ ምኞት አያለጅም። ያየውን ነገር ትመኛለህ፣ ግን አንዱንም አታገኝ። በምኞትማ የሆነ እንዴት እንደዚህ ባለ ቤት አታገኙኝም ነበር። እንዴት ያለ ስንት ፎቅ ወጣችሁ ነበር የምታገኙ። ምኞት ያለ ስራ አረፋ ነው። ያለ ስራ ነው እንጂ መመኘት በራሱ መጥፎ አይደለም። ያለ ስራ አዎ። ታዲያ ሁሉ ስትሰራ ሰዎች ደግሞ አንተን ማየት አለባቸው። ይህንን ስትሰራ አሳያቸው፣ ልጆችንም አሳያቸው። ምናምን ስትቀጠቅጥ ተግባር ላይ ታሳይ አሳያቸው። ማየት የእውቀት ምንጭ ነው። ማየት የሀሳብ ምንጭ ነው። ማየትና አይቶ መሄድ አይደለም።